ጸጥታ በሰፈነበት ጫካ ውስጥ በአንዲት ትንሽ ቤት ደጃፍ ላይ በሩ ተንኳኳ። የሚሰማው ድምፅ ለስላሳ ነው። በበሩ ስንጥቅ የሚታየው እጅ እንደ በረዶ የነጣ ነው። ነገር ግን ከበሩ በስተጀርባ ያለው በእውነት እናታቸው ናት ወይስ አድብቶ የመጣው ሞት? ተኩላውና ሰባቱ የፍየል ግልገሎች የተንኮልና የህልውና ፍልሚያ አሁን ይጀምራል። በአንድ ወቅት 7 ግልገሎች ያሏትና ልክ እንደ ማንኛውም እናት ልጆቿን የምትወድ አንዲት ፍየል ነበረች። አንድ ቀን የሚበላ ነገር ለማምጣት ወደ ጫካ መሄድ ፈለገች። 7ቱንም ልጆቿን ሰብስባ እንዲህ አለቻቸው። ውድ ልጆቼ፣ ወደ ጫካ መሄድ አለብኝ። ከተኩላው ተጠንቀቁ። ወደ ቤት ከገባ ሁላችሁንም ይበላችኋል። ይህም ባለጌ በጎርናና ድምፁና በጥቁር እግሮቹ ልትለዩት ትችላላችሁ። ልጆቹም እናት ሆይ አትስጊ፣ እንጠነቀቃለን። ያለምንም ፍርሃት መሄድ ትችያለሽ አሏት። አሮጊቷ ፍየል በደስታ እየጮኸች ሄደች። ብዙም ሳይቆይ አንድ ሰው በሩን አንኳኩቶ ውድ ልጆቼ በሩን ክፈቱ፣ እናታችሁ መጥታለች፣ ለሁላችሁም ስጦታ ይዛላችሁ ነው የመጣችው ሲል ጮኸ። ነገር ግን ልጆቹ ተኩላውን በጎርናና ድምፁ ለዩት። አንከፍትልህም፣ አንተ እናታችን አይደለህም። የእናታችን ድምፅ ለስላሳና ደስ የሚል ነው። ያንተ ድምፅ ግን የጎርናና ነው። አንተ ተኩላ ነህ አሉት። ተኩላውም ወደ ነጋዴ ዘንድ ሄዶ ትልቅ ጠመኔ ገዛ። ጠመኔውንም በልቶ ድምፁ እንዲለሰልስ አደረገ። ተመልሶ መጥቶ በሩን አንኳኳና ውድ ልጆቼ በሩን ክፈቱ፣ እናታችሁ ተመልሳለች፣ ለእያንዳንዳችሁ ትንሽ ነገር ይዛላችሁ መጥታለች አለ። ነገር ግን ሲናገር ጥቁር እግሩን በመስኮቱ ላይ አሳረፈ። አገልጋዮቹም አይተውት አንከፍትልህም፣ እናታችን እንዳንተ ጥቁር እግር የላትም፣ አንተ ተኩላ ነህ ብለው ጮኹ። ተኩላውም ወደ ዳቦ ጋጋሪው ሮጦ እግሬን ስለታመምኩ በሊጥ ሸፍንልኝ አለው። ጋጋሪውም በሊጥ ሸፈነለት። ተኩላውም ወደ ወፍጮ ቤት ሮጦ በሊጡ ላይ ነጭ ዱቄት በትንልኝ አለው። ወፍጮ ፈጪው ተኩላው ሰውን ሊያታልል እንደፈለገ ጠርጥሮ አመነታ። ነገር ግን ተኩላው ካላደረክልኝ እበላሃለሁ ሲለው ፈርቶ ነጭ ዱቄቱን ነሰነሰለት። ለሶስተኛ ጊዜ ተኩላው ወደ ትንሿ ቤት መጥቶ በሩን አንኳኳና ውድ ልጆቼ በሩን ክፈቱ፣ እናታችሁ ከጫካ ስጦታ ይዛላችሁ መጥታለች አለ። ልጆቹም እውነት እናታችን ከሆንሽ መጀመሪያ እግርሽን አሳይን አሉት። ተኩላው እግሩን በመስኮቱ ጠርዝ ላይ አደረገ። ግልገሎቹም እግሩ ነጭ መሆኑን ሲያዩ የተናገረውን ሁሉ አምነው በሩን ከፈቱለት። ነገር ግን የገባው ተኩላ ነበር። ግልገሎቹ ደንግጠው ለመደበቅ ሞከሩ። አንዱ ቁም ሳጥን ውስጥ፣ ሁለተኛው ምድጃ ውስጥ፣ ሶስተኛው ከጠረጴዛ ስር፣ አራተኛው ከመታጠቢያ ገንዳ ስር፣ አምስተኛው ወጥ ቤት ውስጥ፣ ስድስተኛው አልጋ ውስጥ፣ ሰባተኛው ደግሞ ግድግዳ ላይ በተሰቀለው ትልቅ ሰዓት ውስጥ ተደበቁ። ነገር ግን ተኩላው አገኛቸውና ሳይቆይ አከታትሎ ዋጣቸው። ያላገኘው በሰዓቱ ውስጥ የተደበቀውን ትንሹን ግልገል ብቻ ነበር። ተኩላው ጠግቦ ሲወጣ ሜዳ ላይ ጋደም ብሎ ተኛና እንቅልፍ ወሰደው። ብዙም ሳይቆይ አሮጊቷ ፍየል ከጫካ ተመለሰች። በቤት ውስጥ ያየችው ነገር በጣም አሳዛኝ ነበር። በሩ በሰፊው ተከፍቷል። ጠረጴዛውና ወንበሮቹ ተገልብጠዋል። አልጋውና ትራሶቹ መሬቱ ላይ ተበታትነዋል። ትንንሽ ልጆቿን ፈለገች፣ ነገር ግን አላገኘቻቸውም። በስማቸው አንድ ባንድ ጠራቻቸው፣ ማንም ግን አልመለሰላትም። የትንሹን ስም ስትጠራ ግን እናት ሆይ እዚህ ነኝ፣ ሰዓት ውስጥ ነኝ የሚል ቀጭን ድምፅ ተሰማ። አውጥታው ሲያበቃ ተኩላው መጥቶ ሌሎቹን ሁሉ እንደበላቸው ነገራት። አሮጊቷ ፍየል ለልጆቿ አለቀሰች። በጣም አዝና ከቤት ስትወጣ ትንሹ ግልገል ተከተላት። ሜዳው ላይ ተኩላው ከዛፍ ስር ተኝቶ ቅርንጫፎቹ እስኪንቀጠቀጡ ድረስ በከፍተኛ ድምፅ ያንኮራፋ ነበር።
ፍየሏ በቅርብ ስታየው በትልቅ ሆዱ ውስጥ የሆነ ነገር ሲንቀሳቀስ ተመለከተች። አምላኬ ሆይ ተኩላው ለራት የበላቸው ልጆቼ ገና በሕይወት ቢሆኑስ ብላ አሰበች። ትንሹ ግልገል ወደ ቤት ሮጦ መቀስ፣ መርፌና ክር አመጣላት። ፍየሏ የአውሬውን ሆድ ቀደደችው። ወዲያውኑ የመጀመሪያው ግልገል ጭንቅላቱን አወጣ። መቅደዷን ስትቀጥል ስድስቱም ግልገሎች አንዱ ከሌላው በኋላ ምንም ሳይሆኑ ተከታትለው ወጡ። ምክንያቱም ተኩላው በችኮላ ሳያኝክ ሙሉ ለሙሉ ውጧቸው ነበር። ግልገሎቹ እናታቸውን አቀፏት። አሮጊቷ ፍየልም ኑ ልጆቼ ትልልቅ ድንጋዮችን አምጡ፣ ይህ አውሬ ተኝቶ እያለ በሆዱ ውስጥ እንሞላቸዋለን አለቻቸው። ሰባቱም ግልገሎች ድንጋዮችን እያንከባለሉ አመጡና የተኩላውን ሆድ ሞሉት። ፍየሏን ፈጥና ሰፋችው። ተኩላውም ምንም አላወቀም። በመጨረሻም ተኩላው ሲነቃ ከተኛበት ተነሳ። ድንጋዮቹ በሆዱ ውስጥ ስለከበዱት በጣም ጠማው። ሊጠጣ ወደ ጉድጓድ ሄደ። ሲራመድም ድንጋዮቹ ይጋጩ ነበር። ምን እየተንገጫገጨ ነው ብሎ አሰበ። 7 ግልገሎችን የዋጥኩ መስሎኝ ነበር፣ አሁን ግን ሆዴ ውስጥ ድንጋይ እየሞላ ይመስላል ብሎ አጉረመረመ። ወደ ጉድጓዱ ጎንበስ ብሎ ሊጠጣ ሲል የድንጋዮቹ ክብደት ጎትቶ ወደ ውሃው ውስጥ ከተተውና ተኩላው ሰመጠ። ሰባቱም ግልገሎች ሮጠው መጥተው ተኩላው ሞተ፣ ተኩላው ሞተ፣ አለቀለት እያሉ ይጮሁ ጀመር። በጉድጓዱ ዙሪያም መደነስ ጀመሩ። አሮጊቷ ፍየልም ከነሱ ጋር ደነሰች።